ሪል ስቴቶች በጣም ውሸታሞች ናችሁ። በ5 ሚሊዮን ብር ባለ 2 መኝታ፣ በ6 ሚሊዮን ብር ባለ 3 መኝታ አፓርትመንት ሳር ቤት ላይ፣ ፒያሳ ላይ፣ ቦሌ ላይ ያላችሁ ታስተዋውቁና ልክ ቢሮ ስንመጣ ዋጋ ትጨምሩብናላችሁ። ይሄ ብዙ የቤት ገዢዎች ኮምፕሌን እና ቅሬታ ነው። ለዚህ እኔ ዛሬ መልስ ልሰጣችሁ ነው። ለምሳሌ እኔ እዚህ ቲክቶክ ላይ ሳር ቤት ላይ በ5 ሚሊዮን ብር ባለ 2 መኝታ፣ በ6 ሚሊዮን ብር ባለ 3 መኝታ ብዬ በጣም ብዙ ጊዜ በተደጋጋሚ አስተዋውቄያለሁ። ግን ቪዲዮዬን ልብ ብላችሁ አይታችሁት ከሆነ ይሄ ዋጋ 100% ለሚከፍል ሰው ነው፣ ቀስ እያለ ለሚከፍል ሰው ሌላ ዋጋ አለው ብዬ ብዙ ጊዜ አስተዋውቄያለሁ። ስለዚህ ይሄን ቪዲዮ የምትመለከቱ ቤት ገዢዎች ብዙ ጊዜ እንደዚህ በቅናሽ ዋጋ የቤት ማስታወቂያ ሲሰራ ስታዩ ቀድማችሁ ቼክ አድርጉ። ቢሮ ከመምጣታችሁ በፊት ደውላችሁ ይሄ ዋጋ የ100% ክፍያ ነው ወይስ ቀስ እያልን የምንከፍለው ነው ብላችሁ መጀመሪያ በስልክ ልክ የሽያጭ አማካሪዎች ጋር ስትደውሉ ቼክ አድርገው። ሚስ አንደርስታንዲንግ ነው ብዬ ስለማስብ ነው እኔ ፐርሰናሊ። ቪዲዮውን የምትመለከቱ የሽያጭ አማካሪዎች ደግሞ በተቻላችሁ መጠን ልክ እንደዚህ አይነት ዋጋ ስትጠቅሱ 100% ክፍያ መሆኑን ለቤት ገዢዎች አሳውቁ። ቪዲዮም ስትሰሩ ለማሳወቅ ሞክሩ።